በየቤቱ ያለው ችግር ይለያያል። ግን ልክ እንዳልኩት አሁንም ደግሜ የምለው በሕፃን ልጅን በጣም በአሰቃቂ ሁኔታ መምታት መቅጣት ሳይሆን መደብደብ፣ በትንሽ በትልቁ መቆጣት፣ ማመናጨቅ፣ እንደገና ስም ኔም መጥራት፣ አንቺ ድፍጥጥ፣ አንቺ የደም ግባት የሌለሽ አፍንጫሽ ብቻ የተገተረ፣ አንቺ ጸጉር የሌለሽ ዩ ኔም ኢት፣ አንቺ ማትረቢ፣ ምንም አልነግራችሁም። የኛን ሀገር ሰው ታውቁታላችሁ። እና ከህፃንነታችሁ ሲሆን ያ ተመልሶ የሚነገራችሁ ምናምን የቤት ውስጥ ጩኸት ወይ ምናምን ብዙ ነገር ሊያደርግ ይችላል አእምሯችን ላይ ስናድግ ማለት ነው። እና በማልቀስ የሚወጣ ነገር አይደለም። እውነት ነው የምላችሁ። በማልቀስ በመጮህ በመንፈራፈር ቢሆን ጥሩ ነበር። ግን ያው ፍርሃቱ ይሄ ነኝ እኮ ነኝ ብለን የምንለው ነገር በጣም ዘግናኝ ነው። ስለዚህ the only thing my message is እናስተውል ምን እንደምንናገር እህታችንን ወንድማችንን። አሚን ሰው እኮ በቃ ነው በጣም ንዴት ይሆናል። ሰው እንትን ይላል። አይታችኋል? አንዳንድ ሰዎች ለውጭ ሰው በጣም ጥሩ ሰው ሆነው ለቤታቸው ግን ሲኦል የሆኑ ማለት ነው። ሲኦል እና አንደርስታንድ አድርጉ። ልጅ ስፔሻሊ ኢትዮጵያ ውስጥ የትም ሜጃ የለውም። እኔ እንጃ። እኔ እንግዲህ በአሁን ሰዓት ምናልባት ሊለይ ይችላል፣ አላውቅም። በጣም ፍርሃት አለና ተመልሶ እዛው ስቃይ ውስጥ እዛው የሚፈራው ቤት ውስጥ ምን ሀፕን እንደሚያደርግ የሚያውቅበት የምታውቅበት ቤት ውስጥ ነው የምንመጣው፣ ሌላ ሜጃ ስለሌለን ማለት ነው። እና ለልጆቻችሁን አይሱኑ፣ ለእህት ለወንድሞቻችሁን አይሱኑ። ሲሞቱ ማልቀስ ምንም አይጠቅምም። የሚያቃጥለው የሚያደብነው የሚያሳብደው ያ ክፉ ሰው ያ አሰቃዩ ሰው አይደለም የሚሞተው፣ ተሰቃዩ ሰው ነው የሚሞተው። እና ከመሞታቸው በፊት ወይም ነው ለምን ሞተ ብሎ ከማልቀሳችን በፊት እናስተውል። አሁን እናስተውል። ምንድነው የምንናገረው? ምንድነው እንትን የምንለው ብለን በቃላታችን ደግሞ ስንማታ የቱ ጋር ነው የምንመታው ምናምን ብለን እንትን እንበልና ለሚመጣው አድጎ